አሰላሙ አለይኩም ወራህመቱላሂ ወበረካቱ ዲና የተከበራችሁ የሙዬ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለሁ አልሐምዱሊላህ። እንግዲህ ሁላችሁንም ሰላም ብያለሁ በያላችሁበት። ገና እንግዲህ ከመግባታችሁ ቪዲዮውን ከመክፈታችሁ በፊት ላይክ ሼር ያደረጋችሁ ግቡ። ቻናሉ በጣም ተቀዝቅዟል። ብዙም ስለማልሰድበት አንዴ ስሰድበት አንዴ ስትሆነውና ኢንሻአላህ አሁን ቀጣይ ተከታታይ ቪዲዮ መልቀቅ እንትን እለቃለሁኝ። እናንተም ጥያቄም ካላችሁ የምትፈልጉትም ቤትም ቦታም ለመሸጥ ለምትፈልጉ በማናግሩኝ። ሌላም እቃ የተለያየ እቃ ጠይቀሽ ንገሪን ለምትሉት ኢንሻአላህ ጥያቄያችሁን እመልሳለሁኝ። ላይክ ሼር አድርጉ። እናንተንም ለሀገራችሁ ያብቃችሁ። ሁለሌት የምለው አላህ ለሀገራችሁ ያብቃችሁ። ለቤተሰቦቻችሁ ለቤታችሁ ለፍታችሁ ለሰራችሁት ገንዘብ ቁጭ ብላችሁ ለምትበሉበት አላህ ያርጋችሁ እላችኋለሁ። መቼም ምኞታችን ነው። ማንም ይሁን ማንም ከሰው ሀገር ሲወጣ ሰው ሀገር ሰርቼ ከሀገሬ ገብቼ ተቀይሬ ተስተካክሌ ቤተሰቦቼ ጋራ አዝማጅ ዘመዶቼ ጋራ ጎረቤቶቼ ጋር እኖራለሁ ብለን ነው የምናስበው። ብዙ ተስፋ አርገን ነውና ከሰው ሀገር ስንወጣ ማለት ነው ስንለፋ በሰው ሀገር በሀገራችን ነው ፎይ ብለን ቁጭ እንላል ብለን ያው በማሰብ ነው። ኢንሻአላህ አላህ ያስተካክላችሁ ለሀገራችሁ ያብቃችሁ እላለሁኝ። ሽሮ እየሰራሁ ነው። ሽሮ ደግሞ ለሚወድ ማለት ነው በላይክ ሽሮ ብዙ ይወዳል ብዬ አስባለሁ። ያው ሁለሌት የማይታጣ ከቤታችን የኢትዮጵያ ምድር ከክብሩም ከዲያውም ቤት የማይጠፋ ዘላለም ሽሮ ነው እና ለሀገራችሁ ያብቃችሁ። መቼም ጥቁርም በላ ነጭም በላ እንዲህ ሰው ሆድ ነውና ያው ሽሮ ነው የሚበልጠው ማለት ነው። አላህ ለሀገራችሁ ያብቃችሁ። ኑቶለ በጣም ፈቀቅ ብላችሁ ቆየት አላችሁት። በሰው ሀገር ስራም ሲበዛ በሽተኛ ያደርገናል። እግራችን አንድ ግላ አንድ እግር እያደረግን ነውና ሲያመንም ሲደክመንም ደከመን ብለን ስራ ካልጨረስን መቼም ቁጭ ማለት አይገኝም። የሰው ሀገር ያላየው ነው እንጂ ያየው እኔ መቼም አረሳም። አሁን ኢትዮጵያ ስንመጣ በብዛት ኧረ አንስራ ምን ችግር አለው ምን አዛበርኩ ይላሉ። ብዙ ሰማለሁ ማለት ነው። እኔ አልልም እንደ ነፍሴ እኔ እንደዛ ብዬ አልልም። ለምን የልጅ ልጆቻችን ራሱ የምንወልዳቸው የልጅ ልጅ የምናያቸው ምን የሚሆኑት ናቸው የሚያዙን ማለት ነው። ይሄ ደግሞ አይሽ አይደለም። ያው ደግሞ ለመቀየር ሲባል ግዴታ ነው እና ያቆያችሁት ኑቶለ ውዶችዬ። እኔ ሁለሌት ምክሬ ነው። ላይክ ሼር ያረጋችሁ አበረታቱኝ እላችኋለሁ።